5 ስህተቶች ተማሪዎች አፕላይ በሚያደርጉበት ጊዜ ብዙ ጊዜ እነዚህን 5 ስህተቶች ይከሰታሉ። የመጀመሪያው ስህተት እስከ መጨረሻው ደቂቃ መጠበቅ። አፕላይ በምታደርጉበት ጊዜ ፕሮካስቲኔሽን መጥፎ ነገር ነው። የዩኒቨርሲቲ አፕሊኬሽኖች ቶሎ ስለሚያልቁ ዴድላይኖቹን ደግሞ ሳታስቧቸው ቶሎ ይደርሳሉ። ስለዚህ ቀድማችሁ መዘጋጀት በጣም ኢምፖርታንት ነው። ሁለተኛው ስህተት ለእናንተ የሚሆነውን ዩኒቨርሲቲ አለመምረጥ። ትምህርት ቤት ታዋቂ ስለሆነ ብቻ ለእርስዎ ትክክል ነው ማለት አይደለም። ከማመልከተው በፊት ፕሮግራሞችን፣ ትምህርቶቻቸውን የሚጠይቁትን ሪኳየርመንት የመሳሰሉትን ነገሮች አውቃችሁ እነሱ ደግሞ ከእናንተ ጋር እንደሚሄዱ ማረጋገጥ አለባችሁ። ሶስተኛ ስህተት መስፈርቶችን አለማሟላት። ኢሴ፣ ሪኮሜንዴሽን ሌተር፣ ትራንስክሪፕት። የዩኒቨርሲቲዎች የተለያዩ እንደዚህ አይነት መስፈርቶች አላቸው። እነዚህ ካላሟላችሁ አፕላይ ካደረጋችሁ አፕሊኬሽናችሁ ሊጓተት ይችላል። አራተኛ ስህተት በጣም ጥቂት ዩኒቨርሲቲዎች ጋር አፕላይ ማድረግ። የአፕሊኬሽን መጠን በበዛ ቁጥር አክሰፕት የመደረግ እድላችሁ ከፍ ይላል። እንዲሁም አፕሊኬሽናችሁ ባነሰ ቁጥር የመሳካት እድሉ ይቀንሳል። እነዚህ ምክሮች ሆነ ሙሉ የአፕሊኬሽን ሰርቪሶች እኛ ሆራይዘን ኤጁኬሽናል ኮንሰልታንሲ ጋር በቀላሉ ልታገኙ ትችላላችሁ።